ምንም የሚያስብል ነገር የለው ቪዲዮ እንዳየሽው ነው አሁን ማስረጃ ላይ ናታን እንደፈለኩ ማድረግ ይችላል ወክል ለምን ወክል እንደዚህ አታድርግ ናታን ከዚህ በኋላ ከታሰረ ሰው አይሆንም ወክል ለምን ወክል እንደዚህ አታድርግ ምርጫ አንቺ ነው ናታን ሰው እንደገደለ እንኳን አያስታውስ ቪዲዮን ደግሞ እንዳየሽው ነው እባክህን ይሄ መጫወቻ አይደለም አትግደለኝ አትተኩስ እያለ ነው ተኩሶ ይገደል ንገረኝ የኔ ያደረገው አንተን አይደል ወንድ ላይ እንደሚፈጠር ያወቅ መሳሪያ ፊት ለፊት አስቀመጥክለት ቆይ ምን አይነት ጭካኔ ነው ምን አይነት አውሬነት ነው አንቺን ለማግኘት ከሆነ ምንም ነገር እንደማድረግ ነግሬሻለሁ ይልቅ ውሳኔሽን በፍጥነት አሳውቂ ፍላሽ ይዘው ፖሊስ ጣቢያ የተቀመጡ ሰዎች አሉ ተወክለ ለምን እባክህ መጠራ አምናክልን ምን እባክህ እንደዚህ አታል ሄሎ አሁን ፖሊስ ጣቢያ ናችሁ ውሳኔው ምን መሰለ ፍላሹን ለፖሊሶች ስጣቸው አይሆንም እባክህ ባልጓስባት እባክህ ተስማምቻለሁ ገባለሁ እባክህ ልክ እንደዚህ ስትወስኝ ደስ ትኛለሽ ሄሎ በቃ ፍላሹን አትስጣቸው ሳገባው ይባል እንደዚህ በኋላ ናታንን አሳልፈህ እንደማትሰጠው ምን ዋስትና አለኝ አንተስ ቢሆን ልባ ሌላ ወንድ ጋር ያለ ሴት ምን ይሰራልሃል እኔ እኮ ከዚህ በኋላ በድን ነኝ ምን አደርግልሃለሁ ምንም ሁኚ ዋናው ሚስቴ መሆንሽና ከጠገቤ መሆንሽ ነው በቃ የሰርጋችንን ዝግጅት ከዛሬ ጀምሯል ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኘው ስለዚህ ቪዲዮ ግን ማወቅ የለበት ትምኛለሽ ሰው በእጁ መጥፋቱን በፍጹም ማወቅ አይገባው ለምን ሲባል ቆይ ይሄ ማድረግ ለምን አስፈለገ ምክንያቱም እሱ ይሄን ካወቀ በራሱ እጁን ይሰጣል በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው አስቢበት ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ እሺ ብቻ እንደስንተው እኔ ለማንም አልናገርም እባክህን ከዚህ በኋላ ናታንን አታሰቃዩ እባክህን እሱ እንግዲህ እንዳንቺ ወሰነ የዲያስፖራ ብሎክ ለሽያጭ ወጣ ዲኤምሲ ሪል ስቴት በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶችንና ሱቆችን እየገነባን ነው በአልሙኒየም ፎርም ወርክስ የሚገነቡ ቤቶቻችን የመዋኛ ገንዳ ጂምናዚየም የልጆች መጫወቻ ስፍራ ለኤሌክትሪክ መኪኖች ቻርጅ መሙያ ያለው ዘመናዊ የተንጣለለ ፓርኪንግ ይሄ ቀረሽ የማይባል ጥንቅቅ ተደርጎ እየተገነባ ያለ ባለ አንድ መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ870 ሺህ ብር ባለ 4 መኝታ በ1 ሚሊዮን 180 ሺህ ብር ቅድመ ክፍያ ከ50% የባንክ ብድር ጋር እነሆ ብለናል ዲኤምሲዎች ነን እስኪ ስለ ቤተሰቦችና ስላለፈው የፍቅር ታሪክ ንገረኝ ስሜ ቢኒያም ይባላል 26 ዓመቴ ነው ካቶ ታደሰና ከወይዘሮ ደስታ ነው የተወለድኩት አሁን ግን በህይወት የሉም ታውቂያለሽ በጣም የሚያስቀኑ ባልና ሚስት ነበሩ የሰፈሩ ሰው እንደምሳሌ ያደርጋቸው ነበር ፍቅር እንደነሱ ነው እንጂ ይላሉ ታድለ በእንደዚህ አይነት ቤተሰብ ማድረግ በጣም ደስ ይላል እኔ ያደግኩት ኃይለኛ አባት ባለበት ቤት ውስጥ ነው በእርግጥ አባቴ እኔን በጣም ስለሚወደኝ ኃይለኝነቱ አይታወቀኝም ነበር እናቴ ግን ባልነቱን አክብራ ሳይሆን በጣም ፈርታው ነበር የምትኖረው በእርግጥ በጣም ነው የምትወደው ባትወደው ማኖሩ እንደዛ እየሰደባትና ያማነጫጨቃት አብሯት ኖር ነበር በተለይ ወንድሜን ደግሞ በጣም ያሰቃየው ነበር ለሶስት ቀን ምግብ ሳይሰጠው በጨለማ ክፍል ውስጥ ዘግቶ ያቆየዋል ህይወት አንዳንዴ በጣም ከባድ ነች ለአንዳንዱ ደስታ
ለአንዳንዱ ሀዘን፣ ለአንዳንዱ ደግሞ ጭካኔን ታስተምረዋለች። እኔ ቤተሰቦች ገንዘብ የላቸውም፣ ግን የሚገርም ፍቅር ሰጥተውኛል። በተቃራኒው ደግሞ የአንቺ ቤተሰቦች ገንዘብ አላቸው፣ ፍቅር ግን የለም። ይሄ ደግሞ አብዛኛው ቤት የሚታይ ችግር ነው። እሺ እሱን እንተውና እህት ወይም ወንድም አለ? ወንድም ነበረ፣ እንደ አባት እንደ ጓደኛ የሚወድልኝ ወንድም፣ የዳጊ አባት ጽዬ። እሱም ብታውቂው ይለይብሻል። ግን ምን ያደርጋል፣ አንዳንዴ ጥሩ ሰዎች አይቆዩም። ምን አለ እሱን ለልጁ አቆይቶ እኔም በወሰደኝ ይላል። ግን እኮ ፈጣሪ እኛ ያልነውን ሳይሆን እሱ የፈቀደውን ነው የሚያደርገው አይደለም? በዛ ላይ ደግሞ የወደደውን ወሰደ ይባላል። ስለዚህ አትዘን። ደግሞ በዛ ላይ አንተ ጥሩ ልጅ፣ ጥሩ ወንድም፣ ጥሩ አጎት፣ ጥሩ አፍቃሪ ነህ። አፍቃሪ? አዎ። ያን ያልኩ እንዳልሽው ግን ጥሩ ሰው አይደለም። ይልቅ ከዚህ ጨዋታ ብንወጣ ይሻላል። እሺ በቃ ስላለፈ የፍቅር ታሪክ ደግሞ ንገረኝ። አንቺ ደግሞ ሙሉንም አንዴ ካላወቅኳልሽ እኮ ይሄ ነገር ሌላ ጊዜ እነግርሻለሁ። እሺ አሁን ትንሽ አይምሯችንን ዘላ ስለሚያደርግ ነገር እናወራ አይመስልሽም? ጥሩ ሀሳብ ነው። ለምን ደስቶ ፊንገር አንጮት? በኋላ ግን ጥብስ ባረግሽ ማለቃቀስ ብሎ ነገር የለም። ኧረ እባክህ ምን እኔ እጅ ቀጭን ስለሆነ የማያሳምን መስሎ ነው? አሳይሃለሁ። ምንድነው? ካር። እሺ እኔ ደግሞ ወዲ እንጀምር። እሺ ገና በመጀመሪያ ያገኘው ያስ እሺ ቀጣይ ነጭት ናይስ። እሺ ኦሊ ነሽ አይደል? ኦሊ ካሽ ያ አረሳው። ወይኔ ዳጊ በቃሽ እንደ አላችሁ እኔ ከወጣሽ መስሎኝ እኮ ነው። አንተ እኮ የወጣ መስሎን እኛማ ትንሽ ቆየን። ዳጊ እና እንጮት አብረን። እኔ ልሂድ፣ አቤል እየጠበቀኝ ነው። በእናትህ ዳጊ፣ በዛ ላይ ደግሞ እስካሁን አጎትን እኔ ብቻ ነበርኩኝ ሳሸንፈው የነበረው። ኧረ በእናትሽ እኔ እኮ ላንቺ አዝኜ ነው እየተሸነፍኩልሽ ያለሁት። ኧረ አልሰማህም? እኔ በሀቄ ነው እየተጫወትኩ ያለሁት። ደግሞ አውቄ ነው ምናምን የምትለው ሽንፈት ላለማን ፈልገህ ነው? ደፋር ነው። እንደዛ ነው። ዳጊና ወንበሩን ይዘቁጭ ማለት እዚህ ጋር እጅሽንማ ጠባብሽ ወንፊት ነው ማለት ነው። እሺ እናያለን። ምንድን ነሽ አንቺ? ካር ኦሊ አንተ ነህ። እሺ ካር አንተ ምንድን ነህ? ካውተር። እሺ ዳይ እሺ ካር የስ ማን ይቀርጸው? እኔ እሱ ነኝ። እንደውም ካንቺ ከሱ ከዳጊ ጀምር። ነው ካንቺ ነው ጀምር። ቆይ እሺ አይቻልም እንዴ? ተሻፋፍናለች እንዴ? ና በላጎቴ አራጎቴ እሷ ተመታበል ብሎ ምንድን ነው የሚለው? እሺ ድጋሜ እሺ ጨካኝ ነው። እሺ እሺ ኤፍራታ ምን ሆነሽ ነው የኔ ቆንጆ? ቆይ ምንድን ነው የሆንሽው? ንገሪኝ። ለምንድን ነው የምታለቅሽው? ደህና ነኝ፣ ምንም አልሆንኩም። አታይኝም? ባለኝ ነገር ሁሉ ደስተኛ ነኝ። ምን ሆንኩኝ? ሲጀመር አንቺ ደህና ብሆን ባልሆን ምን አገባሽ? ይመለከትሻል? እሺ በቃ ተረጋጊ። እኔ ምንም አያገባኝም። መረጋጋት አልፈልግም። ታይም በቃ ሄሎ አለቃ፣ ኤፍራታን አግኝቻት ነበርና የሆነ ነገር ሆናለች። ኧረ እኔ ምንም ልታናግረኝ አትፈልግም። ያው የቤዛ ጓደኛ እንደሆንኩ አይደል አሁን ላይ የምታውቀኝ? እሺ በቃ እከተላታለሁ። እሺ አለቃ፣ ቻው። ከዛሬ ጀምሮ ከናታን ጋር ያለሽን ግንኙነት ታቆሚያለሽ። እንዲጠላሽ ማድረግ አለብሽ። እሱን ትተሽው እኔን እንደመረጥሽ እንዲያውቅ እፈልጋለሁ። ሰማሽኝ አይደል?
ነሽ? ነሽ ቁጭ በይና ጠዋትም ቁርስ ሳትበይ ሉሊት ልሸኝ ብለሽ ወጣሽ። ምን ነው ልጄ? የተፈጠረ ችግር አለ እንዴ? ደህና ነሽ ግን? ደህና ነኝ። አሁን የተስተካከለ ይመስለኛል። ማፍሰስ አቁሟል፣ ሰርቼዋለሁ። ናታን ልጄ ደህና አይደለችም። ያን ነገር ሆናለች። እንዴ ለምን እንደዛ አልሽ? መጣች እንዴ? አዎ መታለች፣ ግን ፊቷ ልክ አይደለም። ፊቷ ላይ የሚታየው ሐዘን፣ ጭንቀት፣ ተስፋ መቁረጥ፣ በአጠቃላይ በቃ የተደራረበ ስሜት ነው የሚታይባት። ደህና ነሽ እንኳን ስላት በአጭር ቀን ደህና ነኝ ብላ ብቻ ነው የወጣችው። ሌላ ያለችሽ ነገር አለ? ሌላ ምንም አላለችኝ። በቃ አትጨናነቂ፣ እኔ ጠይቃታለሁ። እኔ እንጃ፣ ልቤ ግን የሚነግረኝ ሌላ ነገር ነው። በጣም ተጨናንቄያለሁ። ውስጤ ላይ ልክ እንደ ቦምብ ሊፈነዳ የደረሰ ነገር ያለ ይመስለኛል። አይዞሽ ገኒ፣ ያው እናት ስለሆንሽ ልጅሽ እንደዚህ ተረብሻ ስታይ የተሰማኝ ስሜት ነው። በቃ እኔ እንጃ አናግሬያት ልምጣ። አይዞሽ እሺ። ልጄ ምን አጋጥሟት ይሆን? ምን ነው ፈጣሪ በምድር ላይ እሷ ብቻ የቀረች ይመስል ነገሮችን፣ ችግሮችን ሁሉ እሷ ላይ ደራረገባት። የኔ ጨረቃ ሳታየኝና ሳታናግረኝ ክፍሏ መግባት ቻለች። ምንድነው አታናግረኝም እንዴ? እስካሁን አኩርፈሽኛል። ብቻዬን መሆን ፈልጌ ነው። እባክህ ካላስቸገርኩ ጥላዬን ልትሄድ ትችላለህ? አልችልም። እንዴት ነው ምን እንደሆንሽ ሳላቅና ፊትሽን ሳላይ ልሄድ የምችለው? እኔም ማየቱም ሆነ ምን እንደሆንኩ ማወቁ አስፈላጊ አይደለም። እባክህ በቃ ሂድ። የኔ ጨረቃ እኔ እኮ ናታን ነኝ፣ ሚስጥረኛሽ። ቆይ ምን ሆነሽ ነው? እባክህ ውጣልኝ። እሺ በቃ ስትረጋጊ ይመጣል። አይኝ ለተከስ ብሎ ከቤት አባረረሻ። ይመሸው። አንተ ምንድን ነው የምታወራው? እኔ ጓደኛ ሳይመጣሽ ከቤት ወጣው ማለት እሷ አባረረኝ ማለት ነው? ደግሞ አንተን ሰውዬ ማውራቴ ሲጀመር ደግሞ እኔ እንጂ ከቤት ወጣውላቸው እነሱ አብሯቸው እንደቆይ ፈልገው ነበር። ህፃን ልጅ በከረሜላ እንደማታያል መሰለኝ። ይሄ ደግሞ ምን ማለት ነው? ተረድቻለሁ። በስመ አብ አንተ ምን ድርት ምን እንደሆነሃል? ጭራሻውን ደግሞ ብዙ ቢልኝ ምንድነው እዚህ የሄድክበት ሀገር ይሄን እንደሚያስተምራችሁ? ምን ታደርጓለህ? አንተም ከፈለክ እናስተምራለን። ኧረ ተው እኔ ሲቅርብኝ። ይልቅ አሁን ወዴት ነው የምንሄደው? ፑል ቤት ሄደን እንቀጣቀጥ መሰለኝ። እንደውም ትናንት ስላልተጫወትኩኝ ቅርቅር እያለኝ ነበር። ኧረ ተው ቅርቅር አለ። ምን ፑል ስላልተጫወትክ ነው ወይስ አጫጫን ስላላያት? እሷ እኮ እንዴት እንደምታምር ሲልኩ ነው የሚመስለው። ያንተ ስዕል ደግሞ መብዛታቸው። ለማንኛውም እዚህ ወጪ ወራጁን ከምናይ እዛ ብንሄድ ይሻላል። እሺ በቃ እንሂድ። ጽዬ በቃ እንውጣ፣ የመሸ ስለሆነ እንሂድ ወደ ቤት። እሺ እንሂድ። ግን ዳግም አይመጣም እንዴ? አብረን ወክ እናደርግና ከዛ በኋላ አብራችሁ ትመለሳላችሁ። አይ ችግር የለውም፣ እኔ ሸኝሽና እመለሳለሁ። አይ እኔ ዳግም አብሮን እንዲሆን ፈልጋለሁ። ቀን ሙሉ ከቤት አስወጥተና ብለ ነው ምናልባት ደብሮት ሊሆን ይችላል። በእናትህ ደውልለት። እሱ እኮ የኔ ከጓደኛው ጋር እኮ ነው። ግን እሺ ልደውልለት። ዳግም ወይ አጎቴ። ዳጌ የት ነህ? ጽዬ አብረን እንድሸኛት ፈልጋ ነበረ። እሺ ንውጡ በቃ ከአቤል ጋር ሰፈር ውስጥ ነን። እሺ በቃ መጣን፣ ጠብቁን። እሺ አጎቴ። እሺ በቃ እንውጣ። ተነሽ። እሺ
ነው አስቀምጠው። እዚህ ነሽ እንዴ? እታሳጣሽ እኮ ወደዚህ ወደ ቤት የገባሽ አልመሰለኝም። አሁን ከማንም ጋር ማውራት አልፈልግም። አሁን ደግሞ ምን ሆንሽ? እኔ እኮ ማታ ስትመጪ መረጃ ስጪኝ ስላልሽ ነው ይዤልሽ የመጣሁት። አሁን ስለሱ የማስብበት ሁኔታ ላይ አይደለሁ። እንደፈለግሽ ማድረግ ትችያለሽ። እኔ ቆይ እንደፈለጋችሁ የምታሽከረክሩኝ አሻንጉሊታችሁ ነኝ እንዴ? ስትፈልጉ እንዲህ አድርጊ፣ ስትፈልጊ እንደዛ አድርጉ ትሉኛላችሁ እንዴ? አሁንስ በዛ። እባክሽ ልለምንሽ ሂጂልኝ። በቃ እኔ ማንም ሰው ጋር ማውራት አልፈልግም። እንደውም ተይው፣ እኔ እወጣልሻለሁ። እንዴት ነው የማናገራት? እኔ ለልጅ የምንለማመጣት መሰላት እንዴ? እንደውም ታያለሽ፣ አንተ ነገር አላደርግልሽም። ስለ ስራችን አንዲት ፍንጭ እንኳን አልሰጥሽም። አጎቴ ልጅ አንቺ እንኳን ትቶ ከዚች ጋር ምን ለምን ቻለ? አትዝም በል። ስለዚህ ርዕስ ጭራሽ እንዳታወራሽ። ዳጌ እንዴት ናችሁ? አቤላ ሰላም ነው? ደህና ነኝ። አቤል እባላለሁ። የዳጊ የልጅነት ጓደኛው ነው። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው። አንቺም ግን በጣም ቆንጆ ነሽ። በቃ እኛ እንሂድ አይደል? ና አቤላ። አንተ ምን ለማድረግ እየሞከርክ ነው? ምን አልኩ ደግሞ? የፍጣሪ ስራ ማለቅ አይቻልም እንዴ? በእነዚህ መንገድ አይደለማ። አንተ ደግሞ ይሄ እኮ በጣም ኖርማል ነገር እኮ ነው። ምንም ኖርማል ነገር አይደለም። አንተ ያማ ልጁ ግን በጣም ፈታ ያለ ነው አይደለ? ዳጊ እኮ በጣም ጭምት ነው። ባህሪያቸው ምንም አይመሳሰልም። እኔ ምንም አይመቸኝም። የሆነ ፍጥር ፍጥር ይላል። ናታን ልጅ እቺ ልጅ ግን የሆነ ነገር ሆናለች። ይኸው ከመጣች ጀምሮ ምንም ነገር ባናግራት መልስ አትሰጠኝም። የሆነ ነገርማ ሆናለች። ልጠይቃት ሞክሬ ነበር፣ ግን ልታናግረኝም ሆነ አይኔን ለማየት ፈቃደኛ አይደለችም። ምናልባት እውነታውን አውቃ ይሆን እንዴ? የትኛውን እውነት? የኔን እናትነት አረጋግጣ ይሆን? ናታን እባክህ ሂድና የሆነ ነገር ብላት እንደው እንድትናገር አድርግልኝ። ገንዬ ኢፍራታን እንደዛሬ ፈርቻት አላውቅም። ፊቷ በጣም ነው የሚያስፈራው። ሄጄ ሳናግራትም ጀርባዋን ነው የምትሰጠኝ። ቆይ የሄደችው የት ነበር? ጠዋትማ ከሉሊት ጋር እኮ ነው አብራ የወጣችው። ምናልባት እሷ አስከፍታት ይሆን እንዴ? ልጠይቃት። እሷ የምታውቂ ይመስልሻል? እኔ ምን አውቄ። እሷ እንደሆነች ወደ ቤት ስትገባ በጥንቃቄ እየተንሻከከች ነው። ጠዋትም ስትወጣ እንደዛ ነው የወጣችው። ብቻ ከማን እየተደበቀች እንደሆነ አልገባኝም። በቃ እስቲ ካናገረችኝ ሄጄ ልሞክር ደግሞ። ፈጣሪ እባክህ ልጄን ጠብቅ። እባክህ የኔ ጌታ ከዚህ በላይ እንድትፈተን አታርጋት። ያሰበችውን ሁሉ አሟላላት። እንደው ችግሯን ሁሉ ከላዩ አከባልላት። እባክህ የኔ ጌታ እባክህ። የኔ ጨረቃ እባክሽ አታስጨንቂ። ምንድን ነው የሆንሽው? ለምን አትነግሪኝ? ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኘው። ስለዚህ ቪዲዮ ግን ማወቅ የለበትም። ትምኛለሽ? ሰው በእጁ መጥፋቱን በፍጹም ማወቅ አይገባው። ለምን ሲባል? ቆይ ይሄን ማድረግ ለምን አስፈለገ? ምክንያቱም እሱ ይሄን ካወቀ በራሱ ሄዶ እጁን ይሰጣል። በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ፣ ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው። አስቢበት። ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ። እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻዬን መሆን አልችልም? እኔ እኮ ያንቺ ናታን አውቅሻለሁ። ስታዝኒ፣ ስትበሳጪ፣ ሲከፋሽ በደንብ ነው የማውቀው ሁሉንም። ናታን ቆይ ለምን አታወኝም? ብቻዬን ልሆን አልኩ አይደል? ምንድነው ችክ የምትለው? በቃ እኔ ዳውን ብቻዬን መሆን ፈልገው። እሺ በቃ አትበሳጭ።
እድሜ ልክህን ከምትታሰር ውጭ ሆነ እኔን ብታጣኝ እመርጣለሁ። ከዛሬ ጀምሮ እኔ እንድታጣኝ የማላደርገው ነገር የለም። እባክህ አምላኬ ሆይ እባክህ እኔን ነገር እንድችል ብርታት ስጠልኝ። ይሄ የማይረባ አሁን ደግሞ የምፈልገው ነው የሚደውለው። ሄሎ የኔ ቆንጆ፣ እንዴት አመሸሽልኝ? ቆይ አሁን ምን ፈለክ? ልታሳብደኝ ነው እንዳሳብህ? እኔማ ከሳምንት በኋላ የማገባት ሚስቴ ደህና መሆን አለመሆኗን ለማረጋገጥና በዛውም ደግሞ ይሄ ቆንጆ ድምፅሽን ሰምቼ ልተኛ ብዬ ነው። ማለት ቆይ ለምን እንደዚህ መፍጠን አስፈለገ? ቀስ ብለን ተነጋግረን ተጠናንተን አይሻልም? ተጠናንተን ያልሽው የኔ ቆንጆ? አይዞሽ፣ ከተጋባንም በኋላ እኮ መጠናናት እንችላለን። ደግሞ ዘገየም ፈጠንም መጋባታችን አይቀርም አይደል? ስለዚህ መጠናናታችን ያን ያህል አስፈላጊ አይመስለኝም። እኔ ግን የማስብበት ጊዜ ያስፈልገኛል። ምንድን ነው የምታስቢው? ልክ እንደ ባለፈው ቪዲዮ ቀርጸሽ ለፖሊሶች ለመስጠት? ያዋጣኛል ካልሽ ማድረግ ትችላለሽ። እኔ ብታሰርም ከሳምንት በላይ አልቆይም። ወይ ደግሞ ውስጥ ያሉት ሰዎች ማስፈታት እንደማይችሉ ከነገሩኝ ወደ ውጭ ይሄዳሉ። ቆይ አንተ ማን ስለሆንክ ነው ከህግ በላይ የምትሆነው? እኔ ያው ያፌት ስለሆንኩ ነዋ። ባልወደውም በአባቴ ይጠራበታል። ያፌት ሰለሞን እባላለሁ። ስላንተም ሆነ ስለ አባት ስም አይመለከተኝም። ግን ጠብቅ፣ ለዚህ ስራ ዋጋ እንድትከፍል ነው የማደርገው። እሺ፣ በጣም ደስ ይለኛል። ላንቺ የማደርገው ሁሉም ነገር አይጸጽተኝም። ለማንኛውም ከሳምንት በኋላ ለሚኖረን ሰርግ ሬዲ ሁኚ። ቬሎን የራሴ መርጬ ቤትሽ ድረስ እልክልሻለሁ። ቆይ እኔን ለምንድን ነው ማግባት የፈለግከው? ናታንን ለማናደድ ነው አይደል? ሆነ ብለህ ነው አይደል? ቆይ ችግርን ነግረኝ፣ ለምን መፍትሄ አንፈልግም? ናታንን ማናደድ እንኳን ተጨማሪ ነገር ነው። እኔ አንቺን በጣም ነው የማፈቅርሽ፣ የማገባሽም ስለማፈቅርሽ ነው እንጂ ናታንን ለመበቀል ብዬ አይደለም። ያው ግን አለ አይደል በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። እኔ ምን እንደምል አላውቅም። ጥላቼን ለመግለጽ ቃል አቀረኝ። ብታውቂኝ ታፈቀኝ ነበር፣ ግን አንቺ ፍቃደኛ አይደለሽ። እሺ በቃ በኋላ እደውልልሃለሁ። ደህና ደሪልኝ። በጣም ነው የማፈቅርሽ የኔ ውድ ሚስት። ኤፉ ደህና ነሽ? ከማን ጋር እያወራሽ ነበር? ደህና ነኝ። የሆነ የስራ ስልክ ነበር። እኔ ግን ፊትሽ ላይ ደህንነት ስሜት አይደለም እያየሁ ያለሁት። ኤፉዬ አስቀየምኩሽ እንዴ? እኔ እኮ አንዳንዴ ተናግሬ ደግሜ ማስታወስ አልችልም። አረ በፍጹም አንቺ ምንም አላደረግሽኝም። ደግሞ አንቺ ምን ብታደርጊም በአንቺ ቂም ልይዝ አልችልም። እሺ እንደዛ ከሆነ ምንድን ነው እሺ? በጣም እየጨነቀኝ እኮ ነው። ልነግርሽ አልችልም፣ ግን ከፈቀድሽልኝ አቅፌሽ ላልቅስ። እሺ ግን እኔም አብሬሽ ነው ማለቅሰው።
አሁን አታልቅሽ እሺ ፈገግ በይ ያለችሽ ነገር አለ? ምንም አላለችኝም። እንደናንተም ከፊቴ ጥፊ ያላለችኝም። ግን ደግሞ ምንም ነገር ልትነግረኝ ፈቃደኛ አይደለችም። ቆይ እኔ ህመሟን ካልተጋራኋት ማፍቀሬ ምኑ ጋር ነው ትርፉ? ጠልታኝ ይሁን እንዴ? ቆይ ለምንድን ነው ይህንን ቃል የምትደጋግመው? ለምንድን ነው የምትጠላክ? እናንተ አብረን ሆነን ብዙ ፈተናዎችን አልፈናል ትላላችሁ አይደል እንዴ? ታዲያ ለምንድን ነው በትንሽ ነገር ተስፋ የምትቆርጠው? አሁን ላወራ አልፈልግም ማለት ጠልታኛለች ያስብላል እንዴ? ምን ላድርግ? ግራ ገብቶኝ እኮ ነው። ኤፉ ፊት ከምትነሳኝ በሞት እመርጣለሁ። እሷን ከምታስቢ በላይ አፈቅራታለሁ። ህመሙ ያመኛል። አሁን ላይ የምታሳየኝ ባህሪ ግን ምንም ደስ አይልም። ገና ዛሬ አይደለ እንዴ ላናግር አልፈልግም ያለችክ? ከዚህ በፊት እንደዛ ብላ ታውቃለች? እንደ ዛሬ እንኳን ሆናብኝ አታውቅም። ሰሞኑን ትወጣለች፣ የት እንደምትሄድ አላውቅም። የት ነው የምትሄጂው ስላትም አልነግርህም ትለኛለች። እንግዲህ ሌላ ምክንያት ይኖራት ይሆናል። ግን አሁን ላይ በጠላት ተከበናል። እሷ የምትሄድበትን አትናገር። እንደዚህ ቀደሙ ብትታገትስ? ታግታ ነበር? ማን ያገታት? አዎ ታግታ ነበር። ቤዛን ያገባሁት እሷን ለማዳን ስል ነው። ቤታችንና ንብረታችንን ሁሉ የወሰዱት ቤዛን አግብቼ እሷንም ድርጅት እንድሰጣቸው አስበው ነበር። ግን እኔ ላደርገው አልቻልኩም። ቆይ የኛ ንብረት ማለት እኛ እዚህ ቤት ያለነው ምንም ነገር ስለሌለን ጥገኛ ሆነን ነው? ወይኔ ናታን ምንድን ነው የሰራሁት? ጽዬ የምታውቂ መስሎኝ ነው። በዚህ መንገድ ስለነገርኩሽ በጣም ይቅርታ። ስለዚህ ቤታችንም ተወርሷል፣ ተከራይቶ አይደለም? አዎ አሁን ላይ ቤትም ሆነ ድርጅት የሚባል ነገር የለንም። እና ቆያ ሰውዬ እንደ ተከራይ አክት ሲያደርግ የነበረው እያስመሰለ ነው? ቤቱ ወስዶ ምሳ ይጋበዘን እንደዛ እንደ ተከራይ ሲያወራ የነበረው እሱን በኔ ላይ እያስመሰለ ነበር ማለት ነው? ምን ያፌት ጋር ሄደሽ ነበር? ቆይ እንዴት? ከማን ጋር ነው? ከገነት ጋር ሄደን ነበር። ግን ሁኔታቸው ምንም እንደማይዋደዱ ያስታውቃል። ቃላት እንኳን ሲለዋወጡ እንደ ጠላት ነበረ። ቆይ ቤታችንን የወሰደው እሱ ነው እንዴ? በቃ አሁን ነይ እንግባ፣ መሽቷል። ይሄን ጉዳይ ጠዋት ከገነት ጋር እናወራለን። ወንድሜ መልስልኝ እንጂ ቤታችንን የወሰደው ያፌት ነው አይደለም? በቃ አሁን ብዙ ቆመን፣ ነይ ግቢ እናንተ። በኒ ይፈታሽ ዳንተ መጣ ነይስ ተታካመች ማውራሽ ይችላል። ምን ነው እፍዬ ስለሆነችው ነገረችህ እንዴ? አውራሃት? አይ ስለሷ ጉዳይ አይደለም። ማታ እዚህ ጋር ደኑስ ካወራን በኋላ ከዛ በኋላ አልተገናኘንም። ምንም አላወራንም። እና ምንድን ነው? እኔም ማላውቀው የተፈጠረ ችግር አለ እንዴ? ገኒ እኔን ሳታስፈቅጂኝ እህቴን እንዴት እዛ ጨካኝ ቤት ይዘሻት ትሄጃለሽ? የሆነ ነገር ሆና ቢሆንስ? እንዴት እኔን ፍቃድ ሳትጠይቂ ይዘሻት ትሄጃለሽ? እኔ ፍላጎቴ እሷ እንድታስታውስ ነበር። ደግሞ እዛ ቤት ከሄድን በኋላ በጣም ማስታወስ ጀምረ ነበር። መልሳ ደግሞ ቤት ውስጥ ብቻዋን ስትውል እኛም በሌሎች ነገር ስንወጠር ችላ ስንላት ነገሮችን እየረሳች መጣች። ከዛ እሷ በቃ ማንም ሰው አይወደኝም፣ ስለምረሳ እኔን ማንም አይወደኝም፣ ሁሉም ይጠሉኛል ብላ ራሷን ማጨናነቅ ጀመረች። ከዛ እንኳን በፊቱ ልታስታውስ ይቅርና ከዛ በኋላ እንኳን እያስታወሰች ያለችውን ነገር ድጋሚ እየረሳች መጣች። ቆይ ገኒ እዛ ቤት በሄዳችሁ ጊዜ የሆነ ነገር አድርጓችሁ ቢሆንስ? ከዚህ በፊት እኔን አድርጎኝ እንደነበረው ምግቡ ላይ መርዝ ጨምሮ ቢሆንስ? እንዴ የዛ ሰዓት እኮ እኔ ምንም አልበላሁኝም። እኔ እየጠበቅኳት ነበር፣ እንዲች አልቀመስኩ። እህቴ ግን በልታ ነበር። እህቴን በጣም እንደምወዳትና እንደምሳሳላት በደንብ ያውቃል። እሷን ይዞ የሆነ ነገር አድርጊ ቢለኝ በደንብ ነበር የማደርገው። አንቺ እዛ ቦታ ይዘሻት በመሄድሽ ብቻ ምን ሊደርስብኝ እንደሚችል ታውቂያለሽ። ይቅርታ ናታን፣
በቃ እንደነገርኩ በሰዓቱ እሷ እንድታስታውስ ልረዳት ነበር የፈለኩት። ያው ግን ዞሮ ዞሮ ችግሩ እኔ ላይ መጣ። ገኒ እኔ እየወቀስኩሽ አይደለም። ከዚህ በኋላ ግን እህቴ እዛ ጨካኝ ቤት እንድትሄድም ሆነ እንድታገኙ አልፈልግም። እሺ ለሷ አታስብ። ድጋሚ እንደዚህ አይነት ስህተት አይፈጠርም። ምን ሆነሻል? ፊትሽ ልክ አይደለም። ማታ እመጣለሁ ብለሽ አልተመለስሽም። ታውቂያለሽ፣ ከመጀመሪያውም ለምን ወንድሜን አንቺን እንዳይቀርብ እንደፈለኩ አሁን ገባኝ። ማለት ምን ሆነሻል? እየቀለድሽ ነው አይደል? እንደዛ ከሆነ በጣም ተሳክቶልሻል። ግን እኔ አሁን የሚቀልድበት ሁኔታ ላይ አይደለሁም ያለሁት። ሁሉም ነገር ላንቺ ቀልድ ነው አይደል? ላንቺ የወንድሜ ህይወት መበላሸት ቀልድ ነው አይደል? በፈጠረሽ የፈለገ ያህል ብትለፊም አሁን ላይ ካለሁበት ዓለም ልታስወጪኛችኝ። በጣም ከባድ ሁኔታ ውስጥ ነው ያለሁት። ወይኔ ጽዮን፣ ቆይ አንቺ ልጅ አሁንም እየቀለድኩ ነው እንደሚመስልሽ? ንገሪኝ እስኪ፣ ከአንቺ ጋር መጫወት ድርጅት ይመልስልኛል? ሀብታችንን ቤታችንን በአንቺ ምክንያት አጣ። ይኸው በአንቺ ምክንያት እኔና ወንድሜ እዚህ ቤት ውስጥ ጥገኛ ሆነን እየኖረ። አሁን ገና ቤዛ ስለ አንቺ ራስ ወዳድነት የነገረችኝ ነገር ትዝ አለኝ። ሲበዛ በጣም ራስ ወዳድ ነሽ። ያለንን ነገር ሁሉ በአንቺ ምክንያት አጣ። እባክሽ ተረጋጊና ሁሉንም ነገር ነው እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽም። ትሰሚኛለሽ ይፍራታ፣ አንቺ ለወንድሜ የምትገቢ ሴት አይደለሽ። ቤተሰቦቻችን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት አጣ። ትሰሚኛለሽ ይፍራታ፣ በጣም አድርጌ ነው እሺ የምጠላሽ።